ሐዋርያት በዚያ ወራት ማድረግ የሚገባቸውን ነገር አሁን አውቀዋል። አሁን ወደ ተሰጣቸው ሥራ ለመግባት ዝግጅት እያደረጉ ነው። ከዝግጅቶቹም አንዱ ጸሎት ነበረ። ሁሉም በአንድ ልብ ሆነው ከጸለዩ በኋላ በጣም እየተበረታቱ ነው የመጡት። ሁለቱ ነገሮች አሏቸው። የጌታ ደቀ መዛሙርት 120ዎቹ በአጠቃላይ ሁለቱ ነገሮች አሏቸው። አንደኛው ጸሎት ነው፣ ሁለተኛው የእግዚአብሔር ቃል ነው። አማኞች ከእግዚአብሔር ጋር ባላቸው ግንኙነት ውስጥ ሊኖሯቸው የሚገቡ ሊተጉባቸው የሚያስፈልጉ ሁለት ነገሮች ጸሎትና የእግዚአብሔር ቃል ገና ከጅምሩ ይታያል። መጀመሪያ በእግዚአብሔር ፊት ቀረቡ። የጸሎት ጊዜ ያዙ። የማህበር ጸሎት። ጸሎቱም ጠባዩን የጠበቀ ፎርማሊቲውን የሚያስፈልገውን ነገር ያሟላ ጸሎት ነው። የማህበር ጸሎት ሲሆን የሚጠበቅበት እና ማሟላት የሚያስፈልገው ነገር አንድነት ነው፣ መስማማት ነው፣ አንድ ልብ ነው። ይሄ ደግሞ ነበራቸው። ሰዎቹ 120 ቢሆኑም ልባቸው ግን አንድ ነበረ። በዚህ መንፈስ በእግዚአብሔር ፊት ቀርበው ወደ ቅድስት ቀርበው ወደ ላይ ወደ ሰማይ ከገባው ጋር ገብተው የሚያስፈልጋቸውን ሁሉ ጠይቀው ከዚያ ሲወጡ ከዚያው ጋር አብሮ የሚሄድ ሥራ መስራት ይጀምራሉ። ኃይልን ያገኛሉ፣ አቅም ያገኛሉ። በእግዚአብሔር ፊት ቆይተው ሲወጡ ገና ዋናው ኃይል አልተላከም። ራሱ መንፈስ ቅዱስ ወደ ምድር አልመጣም። እሱ ሲመጣ የሚሰጣቸው ኃይል ገና ነው። ግን አሁን ቅድመ ዝግጅት ማድረግ የሚያስችላቸው አቅም ግን ነበራቸው። በተለይ የእግዚአብሔር ቃል ነበራቸው። በዚህ ተበረታተው በሐዋርያው በጴጥሮስ አማካኝነት አነሳሽነት አንድ ትልቅ ሥራ ይሰራሉ። ይሁዳ በተወው ስፍራ በተወው የሐዋርያነት አገልግሎት ስፍራ ላይ የትንሣኤ ምስክር ያስገባሉ። የትንሣኤው ምስክር እንዲገባ የሚያደርግ ሁኔታ ይፈጥራሉ። ለዚህ የሚሆን የእግዚአብሔር ቃል መሠረት ነበራቸው። ሐዋርያው ጴጥሮስ በመዝሙር መጽሐፍ ውስጥ ይሁዳን አስመልክቶ የተነገረው የእግዚአብሔር ቃል ይፈጸም ዘንድ እንደሚገባው ይጠቅሳል። እንደዚህ አይነት መጽሐፍትን የማስተዋል ነገር ያገኙት ከምን እንደሆነም ተመልክተናል። ጌታ ኢየሱስ ክርስቶስ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፍቶላቸዋል፣ እፍ ብሎባቸዋል። መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል የሚል ሚሽን ሰጥቷቸዋል። አብ እንደላከኝ እኔም እናንተን እልካችኋለሁ የሚል የሚገፋ ለተልእኳቸው የሚገፋ ቃል ተናግሯቸው ነበረ። ይሄ ሥራ ወዲያው ነው ከፊት ለፊታቸው የመጣው። ወደ ውጭ ከመውጣታቸው ከሴንተሩ ከኢየሩሳሌም ከመውጣታቸው በፊት እነሱ ጋር ያለው ክፍተት መሞላት ነበረበት። ራሳቸውን ነው ያዩት። በጸሎት ጊዜ እንደዚህ ነው፣ ራስን ማየት ነው። ይበልጡን ምን ጎሎናል ማለት ነው። እና እዚህ ጋር በመካከላቸው እንክርዳድ ነበረ። በመካከላቸው ገንዘብን የሚወድ ሰው ነበረ። የሐሰት ደቀ መዝሙር ነበረ እና እሱ ትቶት የሄደው ስፍራ አለ። ስለዚህ መሟላት አለባቸው። ቦታውን ጥሎ ሄዷል። ወዴት ነው የሚሄደው? ደግሞ በጣም የሚገርመው ነው። ያው በኋላ እንደምናነበው ወደ ገዛ ራሱ ስፍራው ነው። የገዛ ራሱ ስፍራው ሌላ የትም ሳይሆን ለሰይጣንና ለመላእክት ወደ ተዘጋጀ ስፍራ ነው። ለምን ሲባል ሰይጣን በቀኙ ይቁም ብቻ አይደለም የተባለው፣ ሐሳቡን አስገብቶበታል። ከዚያም ውስጡ ራሱ ሰይጣን ገብቷል።
ከዚህ በኋላ የሰይጣን ቦታ የት ነው? እዛው ነው የሚሄደው። ያው ውስጡ የገባ ሰይጣን ለንስሐ እንኳን እድል አልሰጠውም። ታንቆ ሞተ። ከዛ ምንድነው ነው? 4 ነገሮች ነው በአንድ የተፈጸሙበት። ታነቀ፣ ከዛ በግንባሩ መሬት ላይ ወደቀ፣ ከዛ ለ2 ተሰነጠቀ፣ መጨረሻ አንጀቱ ተዘርግፎ በስጋው ላይ እንኳን እንደዚህ ነው ያደረገው። ከዛ ወደ ገዛ ራሱ ስፍራ እዛው ሰይጣን ወዳለበት ስፍራ ወደፊት የክርስቶስ ተቃዋሚውና አውሬው ወደሚገቡበት የእሳት ባህር ይሄድ ዘንድ ይችን ስፍራ ትቷታል። ስለዚህ የተተው ያ ቦታ ግን ምን ይሁን ነው? ዝም ብሎ ክፍት አይቀመጥም። ለስራ ነው ቦታው የተመደበው። ስራ እንዲሰራበት ነው። አገልግሎት አለ እዛ ቦታ ላይ። የአገልግሎት መጓደል የለበትም። ጴጥሮስ ይሄንን አስተዋለ። ግን ሰው ለመተካት የእግዚአብሔር ቃል መርህ ያስፈልገዋል። መብት የሚሰጠው ነገር ያስፈልገዋል። እንዲሁ በጴጥሮስ አእምሮ ወይም በግል ፍላጎት ሊሆን አይችልም። በስብሰባ በውይይት እና በእነሱ ምክክር ሊሆን አይችልም። የእግዚአብሔር ቃል ግራውንድ አለን ወይ ነው አሁን ጥያቄው። እና ይሄንን ጉዳይ ለማንቀሳቀስ ለማስታወስ ጴጥሮስ ወደፊት ለፊት መምጣቱ በጣም አስገራሚ ነው። ምን ያህል በሙላት እንደተመለሰ እናያለን። ገና የዛን ዕለት የወደቀ ዕለት የካደ ዕለት ጌታ በፍቅር ዓይኖቹ ባየው ጊዜ ሄዶ ወደ ውጭ ወጥቶ ምርር ብሎ ባለቀሰ ጊዜ ጌታ ይቅር እንዳለው እርግጠኛ ነው። ጌታ ኃጢአተኞችን ይቀበላል፣ ንስሐ የገቡትን ይቀበላል። ችግሩ እሱ አይደለም። መልሶ ወደ አገልግሎት ስፍራ ወደ አደራው ወደ ተሰጠው አደራ ውስጥ ለመግባት ግን በጣም ከብዶት ነበረ። ጌታ ወደዛ ስፍራ ለማምጣት በጴጥሮስ ላይ በልዩ ሁኔታ ሰርቷል። በቅድሚያ የትንሣኤ መልእክት በእነ ማርያም መግደላዊት ለሱ በተለየ ሁኔታ እንዲደርሰው አድርጓል። በኋላ ለግሉ ለብቻው የትንሣኤ ዕለት ተገልጦለታል። ከዚያ በኋላ ደግሞ በጥብርያዶስ ባህር አጠገብ ልዩ ሥራ ሰርቶበታል። በትክክል የጴጥሮስ ልብ ተመልሶ በጌታ ፍቅር ላይ ካረፈ በኋላ በጌታ ላይ በሙላት የሚደገፍ ሰው ከሆነ በኋላ አሁን ለአደራ ብቁ ሆነ። ስለዚህ ምን አለው? ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ የሚል አደራ ተቀብሏል። ቀደም ሲል የመንግሥተ ሰማያት መክፈቻዎች ተሰጥተውታል። እሱም አልተወሰደም። ግን እሱን ለመጠቀም የሚያስችልበት ሁኔታ ስላልነበረው ወድቋልና ከወደቀበት በሙላት አንስቶ ሊጠቀምበት ፈልጓል ጌታ። ስለዚህ በዚህ ደረጃ አዘጋጀው። ከዛም በጸሎት በዚያ የጸሎት ክፍለ ጊዜ አበረታው። አሁን እንደ ድሮ የሚተኛው ጴጥሮስ አይደለም። በጸሎት የተጋው ጴጥሮስ ነው። አሁን የተመለሰው ጴጥሮስ ነው። አሁን ነፃ ሕሊና ያለው ጌታ የተቀበለው ብቻ ሳይሆን ከትንሣኤ በኋላ አደራ የሰጠው በበጎቹ ላይ አደራ የሰጠው ባላደራነት የሚሰማው ጴጥሮስ ነው። እሱ ነው ያንቀሳቀሰው እና የጠቀሳቸው 2 ጥቅሶች ቅደም ተከተላቸውን የጠበቁ ናቸው። ይሁዳን አስመልክቶ ማለት ነው። ይሁዳ ከኛ ጋር ተቆጥሮ ነበር አለ መጀመሪያ። ቀጥሎ ደግሞ በዚች አገልግሎት ታድሎ ነበር ይለናል። ለዚህም አገልግሎት ታድሎ ነበር። ቁጥር 17 አንደኛ ተቆጥሮ ነበር። 12ቱ መካከል የክርስቶስ ደቀ መዝሙር ተደርጓል፣ ወገን ተደርጓል፣ በክርስቶስ ወገን ሆኗል። 2 ስራ ተሰጥቶታል፣ የሐዋርያነት ስፍራ ተሰጥቶታል። ለዚህ አገልግሎት ታድሎ ነበረ፣ ድርሻ ተሰጥቶት ነበረ፣ ስራው ተሰጥቶት ነበረ ነው የተባለ። ግን ከዚህም በላይ ነው። ለይሁዳ ከረጢቱንም እንዲይዝ ተደርጎ ነበር አይደል? ሌሎች ጉዳዮች ላይም ተሳትፎ ነበረ። አሁን እነዚህኞቹን 2ቱን ግን
ቅደም ተከተላቸውን በጠበቀ መልኩ እግዚአብሔር በይሁዳ ላይ ይፈርዳል። ቅደም ተከተሉን በጠበቀ መንገድ ተመጣጣኝ ፍርድ በይሁዳ ላይ ያርፋል። በምን ምክንያት? ኢየሱስን ለያዙት መሪ ሆኖ ነው የቀረበው። እዚህ ስፍራ ላይ ቁጥር 16 ላይ የሚገርም ነገር ነው። ኢየሱስን የሚይዙት ሰዎች መሪ እኮ አላቸው። ሸንጎው መሪው እኮ ሊቀ ካህኑ ነው። በጭፍሮች በኩልም ቢሆን የራሳቸው ሻለቃ አላቸው። ግን ጠቅላላ ኮማንደር የሆነው በኋላ ይሁዳን ሁለቱንም ቡድኖች እየመራ የአትክልቱ ስፍራ ድረስ የመጣው ይሁዳ ነበረ። የሉቃስ ወንጌል ላይ ስንመለከት ይህንን እንረዳለን። ምዕራፍ 22 ቁጥር 47 ላይ ገናም ሲናገር ነው ሰዎች መጡ፣ ከ12ቱ አንዱ ይሁዳ የሚባለው ይቀድማቸው ነበር ይላል። ስለዚህ እየመራ ነው የመጣው። ስለዚህ የት ነው ያለው አሁን ይሁዳ? የተቆጠረው ከጌታ ደቀ መዛሙርት ጋር ነው የነበረው። ራሱን የቆጠረው ግን ኢየሱስን በሚይዙት ሰዎች መካከል ነው። 30 ብሮች ወስደው እዛ አስቀምጠውታል፣ እዛ ቆጥረውታል። ስለዚህ በዮሐንስ ወንጌልም ላይ በሚያዝ ጊዜ ጌታ ኢየሱስ ክርስቶስ በምን ሁኔታ ነው ይሁዳን የምናገኘው ያልን እንደሆነ ምዕራፍ 18 ቁጥር 5 ላይ የናዝሬቱን ኢየሱስን ይላሉ። ማንን ትፈልጋላችሁ ሲላቸው ጌታ ኢየሱስ ማንን ትፈልጋላችሁ በሚላቸው ጊዜ የናዝሬቱን ኢየሱስን ብለው መለሱለት ይልና ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር ይላል። በጣም ከባድ ቃላት ናቸው። እነሱን ይመራ ነበር፣ ሲያዝ ደግሞ ከእነርሱ ጋር ቆሞ ነበር። መጀመሪያ ግን እኔ ነኝ ሲላቸው ሁሉም በወደቁ ጊዜ ግን ከእነሱ ጋር ወድቆ ነበር ማለት ነው። ይሁዳ የሰራው ስራ ይሄ ነው። በመዝሙር መጽሐፍ ላይ አስቀድሞ የተገለጠ ነገር ኢየሱስን መካዱ፣ አሳልፎ መስጠቱ ይሄ ራሱ ተነግሯል። መዝሙር 40 በቅንፍ 41 ላይ ስንሄድ ቁጥር 9 የሰላሜ ሰው የታመንኩበት አይደል ያለው? እርሱ እንጀራዬን የበላ ተረከዙን በእኔ ላይ አነሳ። ስለዚህ የይሁዳ ጥፋት ይሄ ነው። ተረከዙን አነሳ። በጌታ በኢየሱስ ክርስቶስ ላይ በጥላቻ ኃይል፣ በሰይጣን ኃይል ተሞልቶ እነዚያን በሰይጣን ኃይል የተንቀሳቀሱ ሰዎችን እየመራ መምጣት ብቻ ሳይሆን ከነርሱ ጋር እስከ መጨረሻው ወገነ። ይሄ ጥፋቱ ነው። ይሁዳ ላጠፋው ጥፋት የሚሆነው ተመጣጣኝ የመጀመሪያው ተመጣጣኝ ፍርድ ምንድን ነው? በጥቅሱ መሰረት ቁጥር 20 ላይ በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር ነው። መኖሪያ አይኖረውም ማለት ነው። በጣም የሚገርም ነው። መኖሪያው ምድረ በዳ ትሆናለች፣ የሚኖርባትም አይኑር ማለት ምን ማለት ነው? እሱ ራሱ ከዛ በኋላ አይኖርም ነው። ይሞታል፣ ግን ያለ የሱ የተባለው ነገር በሙሉ ከዛ በኋላ እንኳን የይሁዳ ትውልድ እዛ ቦታ አይኖርም ማለት ነው። በነገራችን ላይ ቦታው ላይ ሄዳችሁ ስታነቡት በመዝሙር በመዝሙር 69 ላይ ስትመለከቱ ቦታው ላይ ሄዳችሁ ስታነቡ አጠቃላይ እስራኤልን ነው። እንደዛ እነዚህ ተቃዋሚዎቹን በጌታ በኢየሱስ ክርስቶስ ላይ የተነሱትን ኃይሎች በሙሉ ነው። ግን እዚህ ላይ ጴጥሮስ ሲጠቅሰው በጌታ በሰጠው ማስተዋል በይሁዳ ሰብዕና ወክሎ ነው እነሱን
የሚያቀርባቸው እና ወዲያው ትርጉሙን ብናየው ማቴዎስ 23 ላይ ለእስራኤል ምን አለ? ቤታችሁ የተፈታ ሆኖ ይቀርላችኋል ብሏቸው ነበረ። በ70 ዓመተ ምህረት ተፈጽሟል። እስራኤል ምድረ በዳ ሆናለች። የቀረው ነገር ቢኖር ምንድነው? ለእንግዶች የሚሆነው መቃብር ነው። በዛ የደም ዋጋ፣ የአመፅ ዋጋ የተገዛው እነ ሞሎክ ሲመለኩበት የነበረው ስፍራ፣ ያ የሸክላ ሰሪው መሬት ለእንግዶች መቃብር እንዲሆን የተባለው ስፍራ እሱ ማንም ይቀበርበት ጀመር። እነሱም እዛው ነው አስከሬናቸው የቀረው። ሮማውያን ምን እንዳረጓቸው በብዙ አጋጣሚዎች ሰምተናል። ስለዚህ ይሁዳ ይሄን ሁሉ ሰብዕና ይዞ የመጣ ነው። እንደውም ወደፊት የሚመጣውን የክርስቶስን ተቃዋሚውን ገጽታም ጭምር ይዞ በዚያ ያለ ሰው ነው። እንዲሁ እንደ አንድ ግለሰብ ብቻ የምናየው ሰው አይደለም እና መወገዱን የሚያሳይ ነው። መጠረጉን የሚያሳይ ነው። ምድረ በዳ መሆኑን፣ ይሁዳና ይሁዳዊነት ጠቅላላ የተፈረደበት መሆኑን የሚያሳይ ነው። የመጀመሪያው ፍርድ ይሄ ነው። ላጠፋው ጥፋት ተመጣጣኙ ፍርድ ይሄ ነው። መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኖር። ኦኬ፣ ለምን? ከነሱ ጋር ስለተቆጠረ የነሱ ፍርድ ደረሰበት ማለት ነው። እግዚአብሔር ከራሱ ወገን ከኛ ጋር ተቆጥሮ ነበር ነው የተባለው። ከሐዋርያት ጋር ተቆጥሮ የነበረው ራሱን ከነሱ ጋር ከቆጠረ በነሱ ላይ የተፈረደው ፍርድ ነው የደረሰበት። በጣም ከባድ ነው። በካደችው እስራኤል ላይ እግዚአብሔር ይመጥናል ያለውን ፍርድ በዚህ ግለሰብ ላይ አፕላይ አድርጎታል። ምንድን ነው የሚያሳየን? ይህ ሰው ያጠፋው ጥፋት እንደ አንድ ሰው እንደ ግለሰብነቱ አይደለም የታየው። ያጠፋው ጥፋት የካደው ክህደት ግን የመላይቱን እስራኤልን ክህደት በሙላት ስለሚወክል በመላይቱ በካደችው እስራኤል መሲኋን በገፋች ባልተቀበለች በገደለች እስራኤል ላይ የወረደው የቁጣ ፍርድ ኢላማ ሆኗል። እንደዚህ አድርጎ ነው ያቀረበው ጴጥሮስ። በጣም የሚገርም እይታ ነው ከጥቅስ ውስጥ ያወጣው። በሁለተኛው ጥቅስ እንግዲህ ከሌለ ዘንድ ትቶት በሄደው ስፍራ ላይ ሌላ ሰው መግባት ይችላል ነው። ስለዚህ ቀጥሎ ምንድነው የሚለው? ደግሞም አለ ቁጥር 20 ላይ ነኝ፣ ሹመቱን ሌላ ይውሰዳት እንጂ ድሮሱ ተቀምጦባት ነበርና በቃ አታስፈልግም ትቅር አልተባለ። ሕልውናውን በተመለከተ የዓመቱ ቁጥር ጥቂት ይሁንም ይላል በብሉይ ኪዳን። እሱ መወገድ አለበት። መወገድ ብቻ ሳይሆን እሱ ብቻ ሳይሆን ከሱ ቀጥሎም የሚሆን ለይሁዳ የሚሆን ምንም አይነት ስፍራ እንዳይኖር፣ ምድረ በዳ እንዲሆን፣ መኖሪያው የሚኖርበት ሰው እንዳይኖር አድርጎ ነው የፈረደበት። ፍጹማዊ ነው ፍርዱ። እሱ ከተወገደ በኋላ ግን የሚገርም እኮ ነው፣ ይኖርበት በነበረው ድንኳን ውስጥ የሚኖርበት አይኑር ተብሏል። ድንኳኑ ወራሽ የለውም። የይሁዳ የቀደመ ስፍራ ሌላ እንዲኖርበት ለሌላ ሰው እንዲተላለፍ አልተደረገም። የሚኖርባት አይኑር ነው። ሹመቱን ግን ሌላ ይውሰዳት። ገብታችኋል? ሹመቱ ላይ ሲሆን ግን ሌላ ይውሰዳት ብሏል። ስለዚህ እግዚአብሔርን ቃል በአግባቡ ነው እየጠቀሰ ያለው። ይሁዳ የሚባል ሰው ከዚህ በኋላ አይኖርም፣ ተተኪም የለውም፣ እሱን የሚተካ የለም፣ ማንም በሱ ቦታ ላይ የሚኖር የለም። ሹመቱ ግን አለ ነው። ካለ ሌላ ይውሰደው ተብሏል። ስለዚህ ለሌላ ሰው ልንሰጥ እንችላለን ነው። አሁን በእግዚአብሔር ቃል ግራውንድ የሚያደርጉትን ነገር መሰረት አስያዙት። የእግዚአብሔር ቃል እውነት ይሄንን እንድናደርግ ይፈቅድልናል ነው እያለ ያለው ጴጥሮስ።
ሹመቱን ሌላ ይውሰዳት ተብሎ ተጽፏልና አለ። ንግግሩን አልጨረሰም። አሁን ይሄንን መሰረት ከጣለ በኋላ ስለዚህ አለ። ያችሁት በዚህ ምክንያት ማለት ነው። መደምደሚያ ሲሰራ ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ከእነዚህ አንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ለምስክርነት የሚያበቃውን ቀደም ብሎ በእነሱ ላይ የሰራውን ያንኑ መርህ ተጠቀመ። በሌሎቹ በ11 ላይ ይሄ መስፈርት ሰርቷል። ዳሩ ግን እኔ ከአብ ዘንድ የምልክላችሁ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ካለ በኋላ እናንተም ከመጀመሪያው ከእኔ ጋር ኖራችኋልና ትመሰክራላችሁ ብሏቸዋል ጌታ ኢየሱስ። ስለዚህ ሌሎቹ 10 ምስክሮች ለመሆን ካስቻላቸው ካበቃቸው ምክንያት አንዱ ከኢየሱስ ክርስቶስ ጋር ከመጀመሪያው ጀምሮ አብረው መኖራቸው ነው። ይሄ በእነሱ ላይ የሚሰራ ከሆነ አሁንም በዚያ የአገልግሎት ስፍራ ላይ ክፍት በሆነው የሐዋርያነት ሹመት ላይ አገልግሎት ላይ ለሚገባውም ሰው ይሰራል። ስለዚህ አሁንም ጴጥሮስ ከእግዚአብሔር ቃል ውጭ አይደለም፣ ከክርስቶስ ከተማረው ሐሳብና እውነት ውጪ አይደለም ይሄን ሲናገር። ከጸሎት የተነሳ ሰው እንደዚህ ነው። በጸሎት ሲተጋ የነበረ ሰው እንደዚህ ነው። ከእግዚአብሔር ጋር ኮሚኒኬት የሚያደርግ ሰው፣ አሁን የበረታ ሰው፣ በትንሣኤው ኃይል የበረታ ሰው፣ በትንሣኤ ወንጌል የተነቃቃ ሰው እንደዚህ ነው ለቤተ ክርስቲያን የሚሰራው። በእግዚአብሔር ቃል ላይ ይመረምራል፣ እውነትን ይለያል። ከዛ ለሚያደርገው ነገር የእምነት ድፍረት ያገኛል። እንዲሁም አክሽን ይወስዳል። ዳተኛ አይደለም፣ አያገባኝም አይልም። ኃላፊነት ይሰማዋል። የጎደለውን ያያል። እንሙላ ይላል። አንድ ስራ እንስራ እንጂ ይላል። እንዘጋጅ ይላል። እንንቀሳቀስ ይላል። ግን እንዲህ ሲያደርግ ግን በጸሎትና በእግዚአብሔር ቃል ላይ ተመስርቶ ነው። በእግዚአብሔር ፊት ይሆናል፣ ይጸለያል። ከዛ በእግዚአብሔር ቃል ላይ ይመሰረታል። ይሄንን ይዞ ግን ወንድሞችን ያነቃቃል፣ በረታታል። እናም የጎደለውን እየሞላ ጌታን ያከብር ዘንድ ይነሳሳል። ዛሬም ቢሆን እንዲህ አይነቱ የተመለሰው ጴጥሮስ፣ ኃላፊነት የሚሰማው ጴጥሮስ፣ ባላደራነት የሚሰማው ጴጥሮስ ዛሬም ለዚህ ጉባኤ ያስፈልጋል። ዛሬም ለወንጌል አገልግሎት ያስፈልጋል። በጣም የሚገርም ነገር ነው ያደረገው። የትንሣኤው ምስክር ያስፈልገናል። በቃ ጉድለቱን አገኘ። ይሄው ነው ዛሬም የሚያስፈልገው። በዚህ በኃጢአትና በበደል ሙታን በሆነው ዓለም ላይ የክርስቶስ ኢየሱስን የትንሣኤ ሕይወት የሚያስተዋውቁ የኃጢአት ደሞዝ ሞት ነው ብለው የሚያቆሙ ብቻ አይደለም። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ብለው የምስራቹን የሚናገሩ የሕይወት ምስክሮች፣ የመዳን ምስክሮች፣ የወንጌል ምስክሮች ያስፈልጉናል። ይሄንን በእግዚአብሔር ፊት አጀንዳ አድርገን ማቅረብ አለብን። ይሄንን አስመልክቶ በእግዚአብሔር ቃል ውስጥ መመርመር አለብን እና የእግዚአብሔርን ሐሳብ ማግኘት አለብን። ከዛ ወደ ሥራ ለመግባት መነጋገር፣ መመካከር አለብን። ይሄንን ነው ጴጥሮስ ያደረገው። ከዛ ውጤቱ ምን ሆነ? ከመጥምቁ ዮሐንስ ጀምሮ ጌታ እስካረገበት ቀን ድረስ መሆን አለበት። ደግሞ ዝም ብሎ እስከ ትንሣኤው ድረስ ከሆነ አንዳንዶቹ እንደ ሁለቱ የኤማውስ ደቀ መዛሙርት ምናልባት በዛው ገጠር ሄደው የቀሩ ካሉስ አያስኬድም። እስካረገበት ቀን ድረስ መሆን አለበት። እስከ
እስከሚሞትበት ቀን ድረስ ብቻ አይደለም፣ እስካረገበት ቀን ድረስ ይፈለጋል። ምክንያቱም የተነሳውን ክርስቶስን ማየት አለባቸው። የተነሳውን ክርስቶስን ማወቅ አለባቸው። የኢየሱስ ክርስቶስ ትንሣኤ ለነሱ የተረጋገጠ እውነት ሊሆንላቸው ይገባል። ጌታ በእውነት ተነስቷል፣ ለስምዖን ታይቷል የሚለውን መዝሙር የዘመሩ መሆን አለባቸው። በዚህ ሕይወት የሚኖሩ መሆን አለባቸው። ምክንያቱም ቦታው የትንሣኤ ምስክር ነው የሚያደርገው። የተነሳውን ክርስቶስን ደግሞ 40 ቀን እየታየ ሕያው ሆኖ ራሱን ያሳያቸውን ኢየሱስን መተዋወቅ አለባቸው። ክርስቶስን በሥጋ እንደሆነ የሚያውቁ ብቻ አይደለም መሆን ያለባቸው። አሁን እንደዛ አናውቀውም ተብሏል። ስለዚህ በሥጋ የማናውቀውን ክርስቶስን፣ በክብር ያለውን ክርስቶስን፣ ሕያው ሆኖ የታየውን ክርስቶስን ማወቅ አለባቸው። ያኔ በአካል የሚያገኙትን ኢየሱስን ብቻ አይደለም፣ አሁን በእምነት የሚያገኙትን፣ ያኔ ፊት ለፊት አግኝተው በአካል የሚጠይቁትን ኢየሱስን ብቻ አይደለም፣ አሁን ተንበርክከው በጸሎት የሚጠይቁትን ኢየሱስን ማወቅ አለባቸው። እውነትና ሕያው አድርገው ይመሰክሩ ዘንድ ይሄ በጣም ትልቅ ወሳኝ የሆነ መስፈርት ነው።